ሰላም ሰላም ውድ ወንድሞችና እህቶቼ እንዴት ቆያችሁ? እኔ ወንድማችሁ በሮን በላይ ነኝ። በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በጣም ጠቃሚ ነገር ከመጽሐፍ ቅዱስ ይዤላችሁ መጥቻለሁ። በደንብ በማስተዋል እንድትሰሙ ጋብዛችኋለሁ። እግዚአብሔር ሁላችንም ይባርከን። ዛሬ ስለ እምነት እንድናገር ይሰማኛል። እግዚአብሔር ይባረክ። ስለ እምነት እንዳወራ ይሰማኛል። እምነት ምንድን ነው? የምናምነውስ ምንድን ነው ብለን መጠየቅ ያስፈልጋል። እምነት መጽሐፍ ቅዱስ ዕብራውያን ምዕራፍ 11 ከቁጥር 1 ላይ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየው ነገር የሚያስረዳ ነው ይላል። ስለዚህ እምነት ተስፋ ያደረግነው ነገር እንደሚፈጸም እርግጠኛ የምንሆንበት ደግሞ የምናየው ነገር እውን መሆኑን የምንረዳበት ነው። እግዚአብሔር ይባረክ። መጀመሪያ ማመን ያለብን እግዚአብሔር እንዳለ፣ በሰማይ እንዳለ፣ ሁሉን የሚችል እግዚአብሔር እንዳለ፣ ኤልሻዳይ አምላክ እንዳለ ማመን ያስፈልጋል። ከዛ በኋላ ነው እግዚአብሔር የሚሰራው። እግዚአብሔር ቃል በመዝሙረ ዳዊት በቅንፍ 33 ከቁጥር 4 ላይ ምን ይላል? የእግዚአብሔር ቃል ቅን ነው፣ ስራው ሁሉ በእምነት ነው ላይ ቅን ነው ማለት በቃ እግዚአብሔር እውነተኛ፣ ማንንም አያዳላም፣ ለሚያምን ሁሉ ይቻላል ያለ አምላክ ሰው ካመነ ልቡ እግዚአብሔርን በጣም ካመነ አዎ እግዚአብሔር ይችላል ብሎ ካመነ እግዚአብሔር መቻሉን ያሳየዋል። እግዚአብሔር ኃይሉን ያሳየዋል። እግዚአብሔር ስልጣኑን ያሳየዋል። እግዚአብሔር ታምራቱን ያሳየዋል። እና ከእግዚአብሔር አንድ ነገር ለመቀበል ስናስብ ማመን ያስፈልጋል። ካላመንን ከተጠራጠርን ሐሳባችን ከተወላወለ ወደዛ ወደዚህ ካለ አንዴ ከፍ አንዴ ዝቅ ካለ አምነንም ልክ እንደ ጴጥሮስ አሁን ኢየሱስ ክርስቶስ በታንኳዬ እነሱ ያሉ በባህር ተራምዶ መጥቶ በጣም በባህር ወጀብ ተነስቶ በንፋስ ሲጨነቁ ነበርና እነሱ ጋር መጥቶ ንፋሱን ጸጥ አደረገ። ከዛ በፊት ግን ጴጥሮስ አንተ ከሆንክ በባህር ላይ እንድራመድ እዘዝ፣ ና በለኝ አለው። እዛ ኢየሱስ ክርስቶስ ና አለው። ና ስለው በባህር ላይ መራመድ ጀመረ። በዛ እምነት ግን የንፋሱን ኃይል አይቶ ፈራ ይላል። ምክንያቱም አንድ አመንና በዛ እምነት ኢየሱስን ያየ ቢሄድ ይደርስ ነበረ። ግን በመሃል የንፋሱን ኃይል አይቶ የንፋሱን ውጊያ አይቶ ፈራ። ንፋሱን ውጊያ አይተን መፍራት የለብንም። የከበበንን ሁኔታን አይተን መፍራት የለብንም። በሚያስጨንቀን ነገር ላይ በሽታ ላይ ሊሆን ይችላል፣ በተለያየ ችግር መከራ ውስጥ ሊሆን ይችላል። በዛ መሃል ግን አምነን እግዚአብሔርን ማለት በጣም አምነን ያንን የከበደብንን ያስቸገረንን ያስጨነቀንን ነገር ማሸነፍ እንችላለን። እግዚአብሔር ይባረክ። እግዚአብሔር ይመስገን። እግዚአብሔር የሚያምን ልብ ይስጠን። ሰው እናምናለን ይላል ኃይሉን ክዶ ማለት እግዚአብሔር ሁሉን እንደሚችል ሰው ያውቃል ያምናል። ግን እምነቱ ሙሉ አይደለም። እምነቱ ሙሉ ስላይደለ የትኛውም ነገር ሊቀበል አይችልም። እግዚአብሔር አንድ ሰው እምነቱ ሙሉ እስኪሆን ድረስ ያንን ሰው ይጠብቋል እና ማመን ያስፈልጋል። ማርቆስ ወንጌል ምዕራፍ 11 ላይ የእግዚአብሔር ቃል ምን ይላል? አንድ ቀን ኢየሱስ ክርስቶስ ተራበና
አንዲት በለስ ጋር መጣ። ፍሬ ካለ ብሎ ሊበላ ፈልጎ ነበር የመጣው፣ ግን ምንም ፍሬ አላገኘባት። ከዛ ረገማት። በማግስቱ ደረቀች። ሐዋርያት ያንን አይቶ ተገረሙና በማለዳ ሲያልፉ በለሲቱ ከስሯ ደርቃ አዩአት። ጴጥሮስም ትላንት ኢየሱስ ክርስቶስ የረገማት ትዝ ብሎት መምህር ሆይ እነሆ የረገማት በለስ ደርቃለች አለው። ኢየሱስ መልሶ እንዲህ አላቸው፣ በእግዚአብሔር እመኑ። ሃሌሉያ! በእግዚአብሔር እመኑ። እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለ ወደ ባህር ተወርወር ብል ይሆንለታል። ሃሌሉያ! ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁ ማለት ነው። ሃሌሉያ! ስለዚህ የለመንነውን ነገር፣ የጸለይነውን ነገር፣ የተናገርነውን ነገር አምነን ከተናገርን፣ አምነን ከጸለይን ይሆንልናል። ምንም ጥርጥር የለም። በእውነት እግዚአብሔር ይባረክ። ብዙ አባቶቻችን አምኖ ብዙ ነገር ተቀብሏል። ብዙ ነገር አግኝቷል። ለማየት ያሰቡትን አይቷል። ከእግዚአብሔር ማግኘት የሚያስፈልጋቸው ነገሩ አግኝቷል። ስለዚህ ማንም ሰው አምኖ ከተለያየ ከችግር፣ ከበሽታ፣ ከየትኛውም ነገር ማምለጥ ይችላል። እግዚአብሔር እምነት ይስጠን ለሁላችሁም። አምናችሁ ተቀበሉ። አምናችሁ ጸልዩ። ጸልያችሁ ከእግዚአብሔር የትኛውም ነገር መቀበል ትችላላችሁ። እግዚአብሔር ሁሉን የሚችል አምላክ፣ እግዚአብሔር ኤልሻዳይ አምላክ ነው። እግዚአብሔር ሁሉን ቻይ አምላክ ነው። ምንም የማይሳነው በኃይሉ ብዛትና በችሎቱ ብርታት አንድስ እንኳን አይታጣም። እግዚአብሔር ሁሉን ይችላል። ሉቃስ ወንጌል ምዕራፍ 7 ላይ አንድ ሰው በጣም ይገርመኛል። ቃሉን ሁሉ በሕዝቡ ጆሮች በጨረሰ ጊዜ ወደ ክፍሉ ገባ። ኢየሱስ 100 አለቃም ነበር። የምወደው ባሪያ ታሞ ሊሞት ቀርቦ ነበር። ስለ ኢየሱስም በሰማ ጊዜ የአይሁድን ሽማግሌዎች ወደ እርሱ ላከና መጥቶ ባሪያውን እንዲያድን ለመነው። እነርሱ ወደ ኢየሱስ መጥተው ይህን ልታደርግለት ይገባዋል፣ ሕዝባችን ይወዳልና ምኵራብም ራሱ ሠርቶልናልና ብሎ አጽንቶ ለመነው። ኢየሱስም ከእነርሱ ጋር ሄደ። አሁንም ወደ ቤቱ በቀረበ ጊዜ የመቶ አለቃ ወዳጆችን ወደ እርሱ ላከ። አለው፣ ጌታ ሆይ በቤቴ ጣራ በታች ልትገባ አይገባኝምና አትድከም። ስለዚህ ወደ አንተ ልመጣ እንዲገባኝ ሰውነትን አልቆጠሩትም። ነገር ግን ቃል ተናገር፣ ብላቴናዬ ይፈወሳል። አያችሁ እምነቱን። ያንን ኢየሱስ ክርስቶስ አየና ምን እንዳለው እስቲ እናያለን። እኔ ደግሞ ከሌሎች በታች የሚገዛ ሰው ነኝ። ከእኔ በታች ወታደሮች አሉኝ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብሎ ይመጣል፣ ባሪያዬንም ይህን አድርግ ብሎ ያደርጋል። ኢየሱስ ይህን ሰምቶ በእርሱ ተደነቀ። ዘወርም ብሎ ለተከተሉት ሕዝብ እላችኋለሁ ለእስራኤልስ እንኳን እንዲህ ያለ ትልቅ እምነት አላገኘም አላቸው። እና የተላኩትም ወደ ቤት ተመልሶ ባሪያውን ባለጤና ሆኖ አገኙት። ልክ እሱ ባመነበት ሰዓት ልጁ ተፈወሰ። ስለዚህ ባመንበት ጊዜ፣ ልክ እኛ ባመንበት ሰዓት እግዚአብሔር የለመነው የጸለየነው ነገር ያደርግልናል። እግዚአብሔር ይባረክ። ስለዚህ በእግዚአብሔር እመኑ ይላል የእግዚአብሔር ቃል። በእግዚአብሔር አምናችሁ የትኛውም ነገር ወንድሞቼ እህቶቼ ጸልዩ። እግዚአብሔርን የሚሳነው ነገር የለም። እግዚአብሔር ለአብርሃም ባረጀበት ሰዓት፣ በጣም ተስፋ በቆረጠበት ሰዓት መጥቶ እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹምም ሁን፣ ቃል ኪዳንን በእኔና በአንተ መካከል አደርጋለሁ ብሎ እግዚአብሔር ተስፋ በቆረጠበት ሰዓት መጣ። እግዚአብሔር በእውነት ይህንን ድምፅ ለምሰሙት ለወንድሞቼ ለእህቶቼ በምትጨነቁበት ነገር ላይ ይምጣ። በእውነት አምናችሁ ለየትኛውም ነገር ጸልዩ። እግዚአብሔር አምኖ የከሰረ የለም። እግዚአብሔር ላመኑት በእውነት
በእውነት ለሚጠሩት ቅርብ ነው ይላል። ምኞታቸውን ያደርጋል ጸሎታቸውንም ይሰማል ይላል መዝሙር ዳዊት 145 ላይ እና እግዚአብሔር የሁላችንም ጸሎት ይስማ እላለሁ። ተባረኩ።